Come on. Hai Dani. ይኸው እንግዲህ አይ ዳኒ ከባድ ነው ዳኒ እንዴት ነህ እባክህ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰሜራ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጣም ደስ የሚል ዜና ነው። የቱርኩ መንግስት ዛሬ ላይ አሸንፎ ያው መንግስትነቱን እንደሚቀጥል ተረጋግጧል። እሱ እንዳሸነፈ ያው ዛሬ ላይ ተረጋግጧልና ሀቂቃተን በጣም ደስ ይላል። ለሀገሩም ሆነ ለህዝቡም የሚሞት ነፍሱን የሚሰጥ አይደለም እንኳን ለሀገሩ ቀርቶ ለአንዳንድ ለተበደሉ አገሮች ነፍሱን የሚሰጥ መሪ ነውና እንኳን ደስ ያለህ። እውነት እኔ አንተ የምትመራቸው ህዝቦች ምንኛ የታደሉ ናቸው። ጀግና ብያለሁ። ጀግና አሁንም ሻመት ላንተ ይህ ሲያንስህ ነው። እድሜህን ረጅም አድርጎ ሻመት ምራቸው። አልሐምዱሊላህ ላመስግንህ ጌታዬ። እሺ የቻናሌ ቤተሰቦች ያው እንግዲህ ለቻናል አዲስ የሆናችሁ ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋብዣችኋለሁኝ። ዛሬ ላይ እንግዲህ ከሚገርመው ዳኒ በጣም ነው ያሳዘነኝ ማለት ነው። እና ማለት ነው ካሁን ከስንት ወር ቢያንስ 5 ወር እንደዛ አካባቢ ይሆናል ብዬ አስባለሁኝ። እና ዳኒ ዲጄሊ የምትባለው ሴትዮ አላቅም ስሟን ዲጄ መሰለኝ ስሟና ተነቅሶ ምናምን እንደሚወዳት በሷ ፍቅር እንደሞተ ምናምን እና ሲገልጽ ነበር ካሁን በፊት ማለት ነው። እና ዛሬ ላይ ያው ዱባይ ነው ያሉት። እሱ ዱባይ ባለው ሰዓት ላይ ሆቴል ገብቶ እናንተ ብትሆኑ አስባችሁታል? እኔ በጣም ነው ያሳዘነኝ። ከምር ደንግጧል እኮ በጣም ነው የደነገጠውና ሆቴል ውስጥ ገብቶ በዛ በሆቴሉ ካዘዘው ምግብ ማለት ነው እንግዲህ ምግብ አዞ ምግብ እየጠበቀ ከምግቡ ጋር ያልጠበቀው ሰው መጥቶ ሰርፕራይዝ ሲያደርጋችሁ እንግዲህ አስባችሁታል። እኔ በጣም ነው ያሳዘነኝ። እና አንዳንድ ጊዜ የሆነ የምንሰራቸው ነገሮች ጥሩም ሆነ መጥፎም ሆነ የሆነ ታይም ላይ ከነዛ ሰው ጋር ተገናኝተን ያኔ ምን ይሉናል ብለን ማለት አለብን። አሁን እሱ ደግነቱ ያለው አፈቅርሻለሁ ወድሻለሁ ነው። ነገር ግን አሁን አንዳንድ ነገር የሆነ መጥፎ ነገር እና በሀገራችን በተለይ ያኔ አወቅን ብለን የማይባሉ ነገሮች እንላለን። ብዙ ነገር በሀገር ጉዳይ በሃይማኖት ጉዳይ ብዙ ነገር እናደርጋለን። እና አንዳንድ ጊዜ ሳናስበውም ሆነ አስበን እናወራና ሆነ ታይም ላይ ሆነ ቦታ ሲያገኘን ያ ሰው ወይም ስንገኝ እንደዚህ የሆነ በቃ የምንደነግጠውና መግቢያው የሚቸግረን ቦታ ይኖራል። እኔ አሁን በሱ ቦታ ወላይ በጣም ነው ያሳዘነኝ። በጣም ነው የደነገጠው። እስኪ ተመልከቱ። هاي رسالة للدولة الإمارات للشيخ محمد بن زايد بإذن الله تعالى يوصل لعندك. نباك تعرف رئيس الدولة الإثيوبيا هجم على المسلمين، يبغى يتخلص من المسلمين، خرب أكثر من 30 مساجد. يوم الجمعة هجم عليهم بالمسجد بأديس أبابا، أنور مسجد. أخواننا في منهم صاروا شهداء، إنا لله وإنا إليه راجعون. في منهم بالمستشفى، في منهم بالسجن. عنده دين بسموه
PPC يبقى يتخلص من مسلمين. احنا ديننا رب العالمين سبحان الخالق اعطانا، ما حد ياخذ مننا. نباك توقف معانا لحلا ما موقفين يوقفوا تخريب المساجد، تحريق القرآن. نباهم يرجعوا مساجدنا مثل ما هو. نحن ما بيهمنا عن سياستهم، نحن المسلمين للتخريب المسجد للديننا بنعطيه روحنا، وأن المساجد لله قال تعالى. مع كل الاحترام إليك، أنت سعدت إثيوبيا، كتر خيرك، يجزيك الله تعالى خير. اليوم نباك تكون معانا مع المسلمين، اللي بيصير عليهم بيصير، توقف معانا. يبقى يتخلص من مسلمين. نحن موجوعين، نبقى عالم كله يعرف هيدا الشيء. نحن طالبين حقنا، وما يلمسوا مساجدنا، ما يلمسوا قرآننا، ما يخربوا، ما يقتلوا أخواتنا، ما ياخذوا يدخلون بالسجن. بيروحوا كل البيت بيلموا المسلمين بيدخلون بالسجن. صاير هيدا. باسم رب العالمين سبحانه وتعالى كل المسلم يسوي لنا دعاء وتوقفوا معانا. بنسألكم أخوانكم المسلمين من إثيوبيا. የዚህ ህመም ሙሉ አካሌን ይሰማኛል። እንደዛ ማለት ነው። እዛ ሆስፒታል ያለው ወንድሜ ህመም የኔም የናንተም ህመም። ስለዚህ ነስር ከአላህ ነው። በዱዓ በርቱ። በምንችለው ነገር እነሱ የሚያስቧትን ኹጥዋና ሸር እኔና እናንተ ለማክሸፍ ነው የምንጥረው። ዓለም ደግሞ ይሄንን ችግር እንዲያውቅ ነው የምንፈልገው። ሱብሃነል ኻሊቅ ሐቅ ጋ ነው ይሄን ያለው ነገር። በዱዓችሁ በደንብ በርቱ እህቶቼ ወንድሞቼ። አላህ ያበርታል። ያኛው አካውንቴ የኔ አንድ ብዙ አካውንቶች ተከፍተዋል በኔ ስም ማለት ነው። ወረቀት የለቀኩበት አለ። እሱን እዚህኛው ላይ ዲዩት አደርገዋለሁ። አሁን በአረበኛ እዛ ላይ ወይ ሰራና እዚህ ላይ ዲዩት አደርገዋለሁ። ድንገት ለምን ይሄኛውን አረበኛና እንግሊዘኛ ብቻ እየተጠቀምኩ ያለሁት ኦኬ በለትቲያው በለስኺያ እንግሊዘኛና አረበኛ ብቻ በዚህም እየለቀኩ ያለሁት ትልልቅ ሚዲያዎች እየተከታተሉ ስለሆነ ነው። ኢንፎርሜሽን እየወሰዱ ስለሆነ ነው። ከናንተ የሚጠበቀው ማንኛውም አረብ ይሁን እንግሊዘኛ ይሁን ምን ይሁን ኮሜንት ምንም ካልቻላችሁ ልብ የሆነ ነገር አስቀምጣችሁ ለፉ። የሆነ ነገር ስለ ኢትዮጵያ በተመለከተና እየሆነ ስላለው ያለው ነገር ቪዲዮ የሚሰሩትን ሰዎች ፓወር አለው። እየተሰላ ያለው ነገር ፓወር አለው። ይሄንን ለማክሸፍ ደግሞ ያው ካድሬዎች አሉ ገንዘብ የሚሰጣቸው የሚበሉ ቆመው ወገባቸውን አስረው ተነስተዋል። ልክ እንደዛኛው ጊዜ ገንዘብ እየሰጡ ሰላማዊ ሰልፍ ሊያስወጡ ነው። በግድ ሲሉም ቢሲሏቸው ገንዘብ እየሰጡ ይሄም ደግሞ ሲሆን ደግሞ እኔና እናንተ ደግሞ ማክሸፊያውን ጌታችንን ይዘን አላህን ይዘን ሱብሃነል ኻሊቅ ሐቅን ይዘን እንፋለማለን። ፖለቲካ ኦበለስኺያ هدو دبتيتي انجرا افان عربتيس افان انجليزيس خفيديو خقوديتي فيديو شيخ محمد بن زايد نبيتا نميتي ابي وجي إسان لإثيوبيا هدو مساعدة قود اجرا ميتي الرا هندومان نفينا نوجين مسلمة وجين دابدون نفينا رئيس الدولة العرب كله إسينس أجو فيديو لالتاني أجو بوستي لالتاني شيرو جودا سلام يسلف الره خلي ما نهدو ديماني قبا غنما خاتي قبها جاني الحمد لله انقولني يا لا رغب مكنيات اننا انانت وتنسل تراغرنو سو اوبولتيا اوبلسخيا شيخوتي خينيا عمري خي
siyaada reessu hedduu laaleetiin jira bu'uun hin fedhu sheekhata keenya rabbi subhaanahu wa ta'ala yaa rab nuti wajji jira miti haqqii qabnaa miti masgida keenya miti qur'aana keenya miti waliin dhaabbannee masgida keenya ni tolchanii inshaallah biiznillah baay'een sin jaaladha isin walii khaatanii diina khaytanii qur'aana masgida keenya maaliif tuqtanii jettanii dubbattanii khana laaleetiin jira alhamdulillah Allah ያቆያችሁ Allah ያበርታችሁ መሻይኾቻችን በኦሮምኛ ብዙ አይቻለሁ በአማርኛም ብዙ አይቻለሁ መሻይኾቻችን Allah ይጠብቃችሁ ለሐቅ ይቆማችሁ ይውደድላችሁ አበለትዬ አበለስኺያ ሼኹ ተኸኛ ለምን በጣም እንደተደሰስኩ ታውቃላችሁ ይሄ ነገር የሆነ ኦሮሚያ ክልል ነው ትክክል ለዲን መቆማችሁን አሳያችሁ ብዙ ኡስታዞች የኦሮሞ ኡስታዞች ወጥተው ሲናገሩ የተደሰትኩት ለምንድነው ኦሮሚያ ክልል ስለሆነ መስጊድ አፍርስ ምሰራው አገር የለህም አሉት ሁሉ ነገር ከዲኔ በኋላ አሉ ይሄን እንደመስማት የሚያስደስት ምንም ነገር የለም አልহামዱሊላህ እና الرس ولي دابني مسجد خينيا نيسول شدي عاركا إساني خاوفينا مسجد خينيا انفينو نمون تقون مسجد خينيا انفينو قرآن خينياس أو بلس خينياس أنوار مسجد الرا أنا هيدو ديماني فوداني أو بلس خينياس فوداني እስር ቤት ነው ያሉት ተወስዷል ከአንዋር መስጊድ ያሉት ለቃቅሞ አስሯቸዋል ሶ ሁንዱማኒ ኢሲኒስ ወሊድ አበኔ ኑቲ ሲያሳ ኸይሳኒ ኑቲ ደንታ ይንቀቡ ደንታ ኸኛ መስጊድ ኸኛ ደንታ ኸኛ ቁርአን ኸኛ ኸነራ ኻኤኒ ጅራኒ ኸነራ ዳበኔ ጅርና ሶ ወሊድ ደምና بإذنillah تعالى نمون تكون مسجد خينيا انفينو قرآن خينيا سنفينو خنرى نصر بقرب الله حسين برتو تلك سرا يتسرانو زي السوشيال ميديا لي برتو انبرتا الله يبرتان هي والسلام عليكم ان شاء الله تعالى بوهالا قبال لهن والسلام عليكم ورحمة الله تعالى وبركاته تعالى صلوات بلو زيازة ايمتهم نامسوت طينيا لاجو صلوات بلو تجون اللهم صلي وسلم على حبيبنا سيدنا محمد وعلى آله وصحبه أجمعين كما صليت على سيدنا إبراهيم وعلى آل إبراهيم في العالمين إنك حميد مجيد هي السلام عليكم ورحمة الله تعالى وبركاته إن هنا من نفر بس الشلي إن بعرفنا اللي من المرة السلام عليكم ورحمة الله وبركاته أنديت ناتو ይሄ የጂጂ ንግግር ብዙዎቻችንን ያነቃናል ብዬ ነው ማስበው ሁሌ ሙስሊም መጤ ሁሌ ሙስሊም አረብ ሁሌ የሆነ ነገር የሚባልበት ሀገር ላይ ነው የምንኖረው ግን ይሄ አይደለም እነሱ ሙስሊምን ለማጥፋት ስሉ አንድ ይሆናሉ ጣጪውም ቱቦ ውስጥ ወዳቁም አወላዋዩም አማኙም ሁሌ ሙስሊምን ለማጥፋት ሙስሊምን ለማጥቃት ስሉ ወላሂ አንድ ይሆናሉ እኛ ግን አንድ ሆነን እንኳን ለፈረሱ መስጊዶቻችን እንደዚህ ለተንገላቱ ቁርአኖቻችን በጦርነት አሳበው ብዙ ጥቃት ብዙ ንብረት የወደመባቸው ሙስሊሞችን መካስ ራሱ አልቻልንም አማራ ይያልን ኦሮሞ ይያልን ትግሬ ይያልን እከለ ይያልን ስም እየሰጠናቸው ሙስሊምነታቸው ላኢላሃ ኢላላህ ሙሐመድ ረሱላህ የሚለው ቃልን ቅርጥፍ አድርገን በልተን ትርጉሙን እንዳላወቀ እንዳልሰማን እንዳላወቅ ሆነን ደንዝዘን የነሱ ፖለቲካ መራመጃ ሆነን ሙስሊም ወንድሞቻችንን ገፍተን ተሳድበን ረግጠን አለን እስከዛሬ የተረፉትንም ለማስጨረስ ዛሬ ላይ ታጥቀን ተነስተናል ብዙዎቻችን ከዘረኝነት አልወጣንም እያየናችሁ ነው ለፈረሰው መስጊዱን ከንድምጽ ይሆናችሁት በመጨረሻው ሰዓት ነው ስለ መስጊዶቻችሁ የተሰማችሁ ራሱ ብዙ ሰው እየተናገረ እኔ ሙስሊም ነኝ እንዴት ዝም አልክ እባላለሁ ይነጌ ለማለት ነው ለአልባሌ ነው ድምጽ ይሆናችሁት እውነት ተሰምቷችሁ አሟችሁ አይደለም ስለዚህ ይሄ ንግግር መጥፎነቱ እንዳለ ሆኖ ግን ያስተምራችኋል የትኛውም ብሔር ውስጥ ሆናችሁ ዘረኝነትን የምታቀነቅኑ ሙስሊም ወንድሞቻችሁ ሲጎዱ ደስተኛ የምትሆኑ ሙስሊም ወንድሞቻችሁን ለማስገደል ብር የምታዋጡ የነበራችሁ ሰዎች ወደ ቀልባችሁ ተመለሱ ወደ ራሳችሁ ተመለሱ
ሙስሊምን እናጥፋ ካሉ እነሱ አንድ ናቸው። ወላ ኦሮሞ ወላ አማራ ወላ ከለመለ ከሁሉም ብሔር ሙስሊም ላይ ከጸና ሙስሊም ላይ ታርጌታቸውን ካደረጉ አንድ ናቸው እነሱ። እኛስ አንድ ልንሆን አንቻልም። አንድ ብንሆን ኖሮ ብዙ ተማሪዎቻችን ብዙ የሙስሊም ልጆች ከትምህርት ቤት ባልተገለሉ ነበረ። ትግራይ ክልል ዛሬ ላይ በሂጃባቸው ተገሏል። ጉንችሬ ላይ ይቀጥላል። ብዙ ሙስሊም ላይ ብዙ የተደረገ ብዙ መፍትሄ ያላገኘ ነገር አለ፣ ፍትህ ያላገኘ ነገር አለ። በጾመኛ እንጀታቸው ተገደሉ። ከወራቶች በፊት ሀዲያ ውስጥ በየቦታው በየጊዜው ሙስሊም እንደተበደለ ነው። ግን አንድ ቀን ፍትህ አግኝተው አያውቅም። ለምን እንደሆነ ታውቃላችሁ? ስለማንስማማ። ለእኛ የዘረኝነትን ካባ ይሰጡናል፣ እነሱ ስራቸውን ይሰራሉ በየቦታው። እኛስ በዘረኝነቱ ስንሳደብ፣ ስንባላ፣ ለመገዳደል ስንፈጃጅ፣ ስንተቻች ውለን እናድራለን። ይሄ የጂጂ ንግግር ብዙዎቻችሁን ያነቃል ብዬ ነው የማስበው። እሷ ስርሃ አብራችሁ ስታደንቋት የነበራችሁ ሰዎች ዛሬ ላይ ንግድ ልካችሁን ስትነግራችሁ ምን ተሰማችሁ? ወደ ራሳችሁ አልተመለሳችሁ? ሰሞኑን ያለው ነገር ወደ ራሳችሁ ካልመለሳችሁ ሙስሊሞች ዘረኝነት ውስጥ ያላችሁ ወላሂ መቼም አትመለሱ። አንድ ቀን ራሳችሁን መቃብር ውስጥ ታገኙታላችሁ። አንድ ቀን ራሳችሁ ወድቃችሁ ሰው እጃችሁን የማይዝበት ጊዜ ታገኛላችሁ። ሁሉንም ሰው ዛሬ ላይ የሚያጨበጭብላችሁን ሰዎች እሺ በመቀጠል እንግዲህ ያው ሰምታችኋታል። ጂጂኪያን ይቺ ዝሆን የሆነ ሴትዮ ያለችውን ሰምታችኋል። ማንኛውም ቢሆን ካሁን በኋላ ነቅቶ በአንድ ላይ ቆሞ ዲኑን ሊያስከብር ይገባል። በአገሩ ላይ በተወለደበት በእኛ በቢላል አገር እነሱ መጤ ብለው እኛን አስወግደው ለራሳቸው ሊያቋቁሙ አይችሉም። እንግዲህ ነገሩ እነሱ አይደለም ጥፋተኞቹ፣ ጥፋተኛው እኛው ራሳችን ላይ ነው። ምክንያቱም እኛንን በዘረኝነት ተጨማልቀን አንዱ ባንዱ አይስማማ፣ በሃይማኖት ሲጋጭ እንደገና ደግሞ የመጅሊሶቹ አይከበሩ፣ ስንት ነገር ሲያደርጉ አዩ። ዛሬ እነሱ በእኛ ላይ ፎቅ ሊሰሩ በእኛ ላይ አስባችሁታል? መስጂድና ቁርአኑን አፈራርሰው ጥለው በዛ ላይ ቤት ሊሰሩ ለነሱ ለሀብታሞች ለነሱ ለባለ ሃይማኖቶቹ። እኛማ መጤዎች ነን። የኛ ሃይማኖት እንደነሱ ተፈላጊ አይደለም። ወላሂ መቼም አንድ እስካልሆን ድረስ ይሄ በዘረኝነት የተጨመላለቀ እንትናቸውን ወደ ኋላ አድርገው ባንድ ሆነው ኦሮሞ፣ ትግሪ፣ አማራ፣ ወላይታ ይሄ ስልጤ ምናምን የሚባለውን ነገር ትተው በላኢላሀ ኢለላህ ገመድ ባንድ ተሳስረው አሁንም ቢሆን ባንድ ቆመው አገራቸውን እስካላስጠበቁ ሃይማኖታቸውን እስካላስጠበቁ ድረስ ይችን የፈረሰ መስጂድ እስካላስመለሱ ድረስ እነሱ እቅዳቸው ሀሳባቸው ሙስሊምን ለማጥፋት ነው። ሙስሊም ደግሞ ኢትዮጵያ ላይ 60% ሙስሊም ነው፣ ኢትዮጵያ ያለው ማለት ነው። ሙስሊም ደግሞ መቼም ቢሆን ለሃይማኖት ሞች ነው። ለሃይማኖት ሞች እስከሆነ ድረስ አሁንም ዛሬም ነገም ባንድ መሆን አለበት። እኔ ካሁን በፊትም ሆነ አሁንም ላይ ሆነ ወላሂ የምጠላው ብሄር የለኝም። የምጠላው ብሄር ምንም ነገር የለም። በሃይማኖት እስካመጡ ድረስ በሃይማኖት እስካልመጡ ድረስ ኦሮሞንም አልጠላ፣ አማራንም ማንተስም ይሁን ማንተስም የምንም ዘር ይሁን አይደለም። እንኳን እኛ ኢትዮጵያ ውስጥ ሆኖ አንድ ሙስሊም ልጠላው ቀርቶ እኛ ሙስሊሞች ለፍልስጤን ስንት ነው ስንሆን በደረሰባቸው ችግር በደረሰባቸው ሰዓት እንዴት ነው የምንጮኸው? እንዴት ነው የምንሆነው? ምክንያቱም በላኢላሀ ኢለላህ ስለተሳሰርን ማለት ነው። አንድ የሙስሊም ወንድምሽ ወንድሜ እዛ ሲያለቀስ እዛ ለሃይማኖቱ መስጂዱን አላስነካም ብሎ ሲገደል ሲሞት እያየን እሱን ነገር ግን እኛ እዚህ ጋር አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ እንደዚህ ነህ እያልን እየተፈራረቅን የኛን መስጂድና የኛን ቁርአን አፈራርሰው እነሱ ለራሳቸው ሊገነቡ ማለት ነው። ይሄ አይቻልም። እስከዛሬም የሚያናኑረን የተኗኗር ነው ተከባብረን ነው። አሁንም ቢሆን እንደዛው እንደነበርንበት ተከባብረን እስካልኖርን ድረስ መቼም ቢሆን አሁንም ቢሆን ፍትህ ካላህ ነው። ለኛ ለአሁን ላይ ፍትህ የሚሰጠን መንግስት ባይኖርንም ፍትሁ ደግሞ ከአላህ ነው።
ያሰቡትን ያቀዱትን አላህ ያከሽፍባቸዋል ኢንሻአላህ። ይሄንን እኛን ለመጣል ያቀዱት ሴራን መቼም ቢሆን አይሳካላቸውም። ወደ ኋላ እንደሚጥላቸው ነው። መቼም ቢሆን አይሳካላቸውም። ዛሬም ነገም እኛን የኛን ሃይማኖት ይህን ያህል ከ30 በላይ ሆነ እየተባለ ነው መስጂድ ይህን ያህል መስጂድ አፍርሰው ለነሱ ሃይማኖታቸውን ሊያቋቁሙ ምን አይነት ጭንቅላት ቢኖራቸው ነው? ኢትዮጵያ መጀመሪያ የተመሰረተችው በማን ነው? ኢትዮጵያ የምትጠራው በማን ነው? በእኛ በሙስሊሞች እንደሆነ ረሱት እንዴ? ነገሩ ያሳደጉት ውሻ ምንድነው? ያሳደጉት ውሻ መልሶ ነከሰኝ ይባላል። ምን ያደርጉ? ዛሬ ላይ በዘር ተከፋፍሎ ባንዲ ሳይሆን ሲቀር አንተ እንትነህ እያለ እኔ ካማራ ሙስሊም ካማራ ክርስቲያን እኔ ካማራ ሙስሊም የኦሮሞ ክርስቲያን ይበልጥብኛል፣ እኔ ከኦሮሞ ሙስሊም የአማራ ክርስቲያን ይበልጥብኛል እየተባለ ሲባላዩ ምን ያደርጉ? በዚህ ቲክቶክ ትግሉን የጀመረችውና ለዓለም ሙስሊሞች እንዲደርስ በአረብኛና በእንግሊዝኛ ያስተላለፈችው መልአክ ለዓለም ደርሶ የተለያዩ ሙስሊሞች ድምጻቸውን እያሰሙ እያየን ነው። የዓለም ሙስሊሞች ገመዳችን ላኢላሃ ኢላላህ ነው። ዘርና ቀለም አይደለም የሚያስተሳስረን። አሲያ አልሐምዱሊላህ ላመስግንህ ጌታዬ